ሰላም ሰላም ውድ የኢትዮ ሀበሻ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ? ይህ በኢትዮ ሀበሻ ሚዲያ የሚቀርብላችሁ ልዩ ፕሮግራማችን ነው። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች ታጋሩልን ዘንድ እጅግ በጣም በአክብሮት እንጠይቃለን። ውድ አድማጭ ተመልካቾቻችን ይህ የኛ ምልከታ የተሰኘው ፕሮግራማችን ነው። አብራችሁን ቆዩ። በትናንትናው ዕለት የቀረበ አዲስ አበባ ላይ የቀረበ አንድ ኢቨንት ነበረ። እሱን ሁላችሁም አይታችሁታል፣ ተከታትላችሁታል ብዬ አስባለሁ። በሱ ላይ የራሴን ምልከታ በኢትዮ ሀበሻ ሚዲያ ለማቅረብ እወዳለሁ። ውድ አድማጭ ተመልካቾቻችን እንግዲህ እሱን ምናልባት በራሴ እይታ ነው ማቀርበው። እሱን በተለየ እይታ ወይም ደግሞ የራሴን እይታ ማቀርበው ይሆናል። እሱም እንግዲህ ምንድነው ምናልባት አይሾ ስፒድ ኢትዮጵያ ውስጥ መምጣቱ በአንድም በሌላም እጅግ በጣም ጥሩ የሚባል ነገር ነው። ቢኮዝ ይሄ ልጅ በጣም በብዙ ሚሊዮን የሚከተለው ህዝብ አለ ከበስተጀርባው። ለሱ የኢትዮጵያ ሀገራችንን ያስተዋወቀበት መንገድ እና ለዓለም ህዝብ ያሳወቀበት መንገድ እጅግ በጣም የሚደነቅ ነው። ይሄንም ላደረጉ በተለይ የባህልና ቱሪዝም ሚኒስቴር እንግዲህ እጅግ በጣም አክብሮት አለን። ማድረግም ይገባል ብለን ብዬ አስባለሁ። በግሌ ያው 310 ሚሊዮን ብር ከፍሎ እንዳመጣው ልጁን ወይም ደግሞ ለተለያየ ወጪ እንደዚህ ይሄን ያህል እንደከፈለ ተገልጿል። ነገር ግን ይሄ በጣም ትንሽ ብር ነው ለአገር ግንባታ ለፕሮሞሽን የሚከፈል ክፍያ። ይሄ በጣም ትንሹ ክፍያ ነው። ቢኮዝ ይሄ ልጅ በጣም ተጽዕኖ ፈጣሪ በዓለማችን በጣም ብዙ ሚሊዮን ተከታይ ያለው ልጅ ነውና አገራችንም ምናልባትም የሚያውቋት በጦርነት በረሃብ እና በተለያየ ችግር እንደሆነ ነው የሚረዷት። አንዳንዶች ኢትዮጵያ የምትባል ሀገር መኖሯን ሁሉ የማያውቁ እስከሚመስሉ ድረስ ያሉ አሉ። አንዳንዶች የሚያውቋት ደግሞ በረሃብ በጦርነትና በችግር ነው። ኦፍ ኮርስ ይሄ ያው ማንክደው ሪያሊቲ ነው። ግን የኢትዮጵያ ደግሞ መልካም ነገሮች አሏት። በተለይ የተፈጥሮ ነገር እጅግ በጣም የሚደነቁ ሀብት አሏት። ከዛ ውጭ ግን እጅግ በጣም ውዱ ሀብት በዓለማችን የህዝብ ቁጥር ነውና ኢትዮጵያ ከ130 ሚሊዮን ህዝብ በላይ አላት ነው የሚባለው። እንግዲህ እሱን የ130 ሚሊዮን ህዝብ እንደ ህዝብ ይሄ ልጅም ሲመጣ ወደ ኢትዮጵያ ሲመጣ እንዲሁ ለኢትዮጵያውያን አስቦ ወይም አዝኖ አይደለም። የራሱ የሆነ ዳታ አለው። ከዛ ዳታ ውስጥ ጥሩ ነገሮችን ፊልተር አውት አድርጎ ነው ኢትዮጵያን መርጦ የመጣና ሲመጣ ግን የኢትዮጵያ አይ ቲንክ የኢትዮጵያ ሀፍቷ የህዝብ ቁጥር ነው ብዬ ነው ማስበው። ስለዚህ የኢትዮጵያን የኮሪደር ልማት ወይም ደግሞ ኢትዮጵያ ያሉትን አሁን የተሰሩ ያሉ መሰረተ ልማቶች ምናምን ቢሆኑ እንኳን እነሱን ለማየት ነው ብዬ አላስብም፣ ወይም እነሱን ማስተዋወቅ ነው ብዬ አላስብም። ግን የኢትዮጵያ ህዝብ ቁጥር ወደ ዶላር እንደሚመነዘር ልጁ በደንብ አንደርስታንድ ያደርጋል። ቢኮዝ ትናንትና እሱ ራሱ ሪሊ አሜዚንግ ሲል የነበረው በደቂቃ ውስጥ በሰዓታት ውስጥ ምን ያህል ሰብስክራይብ መጠን እንደጨመረለትና ምን ያህል የቪው መጠን እንደጨመረለት እሱ ራሱ ሰርፕራይዝድ ሲሆን አይተነዋል ትናንትናና እሱም ወደ መልካም ነገር ብንቀይረው የህዝብ ቁጥሯን ትልቅ ነገር እንደሆነ በልጁ አይተነዋል እና የኢትዮጵያን ለዓለም አስተዋውቋታል። ያስተዋወቃቸው ነገሮች ደግሞ እጅግ በጣም መልካም ነገሮች ናቸው። እኔ በጣም አፕሪሼት አደርጋለሁ። ምንም ምርት እንኳን ወይም ደግሞ የራሳችን የሆነ ፕሮዳክት ባይኖረን እንኳን ያሉንን ነገር ለማስተዋወቅ ሞክሯል። ያው እንግዲህ አድዋ የኛ ነው፣ የኛ ብቻ ማለት ነው። የአፍሪካ ያልሆነ የኛ ብቻ ኦፍ ኮርስ የአፍሪካ ኩራት ነው። ግን ከአፍሪካ ሀገሮች ደግሞ ኢትዮጵያ ነች አድርገው የተገኘችና እንግዲህ ሚኒሊክ ባደረገው በዛ ይሄ አልሸነፍም ባይነት የአድዋ እንዲሁ አድዋ ብቻ አይደለምና እሱን ሙዚየም አሳይቷል። እንደገናም ደግሞ አድዋ ምንድነው የሚለው ትንሽ በደንብ አንደርስታንድ አድርጎ ላይቭም ሲያስረዳው የነበረ ልጁ ራሱ የሚገልጽለት ልጅ አፕሪሼት አደርጋለሁ።
እንደገናም ደግሞ የቡና ምርታችን ያው ያለን አንድ ለናቱ የቡና ምርታችን እሱን በደንብ ሲያስተዋውቅ ነበር። ያው አየር መንገዱ የመጣበት የሄደበት ስለሆነ እሱ እንዳለ ነው። ብዙም ምዛም የራሳችን የሆነ ነገር ባይኖረንም አብዛኛውን ነገር ኢምፖርት እያደረግን ብንጠቀምም ያለንን ነገር ግን ፕሮፐርሊ በደንብ አሳይቷል ወይም ደግሞ ፕሮሞት አድርጓል ብዬ አስባለሁ። በደቂቃ ውስጥ ምን ያህል ሚሊየንስ ፒፕል ሪፖስት ሲያደርገው እንደነበረ ስናየው ነበር። የኢትዮጵያን ስም እጅግ በሚሊየን በሚቆጠር ሰው ነው ሪፖስት ሲያደርገው የነበር ኢትዮጵያ የምትባለው በአለም ላይ ማለት ነው። እና አይ ቲንክ ትናንትና ከዛሬ በፊት ስናደርጋቸው ከነበሩት መንግስታዊም ከመንግስታዊ ያልሆኑ ድርጅቶችም ሲያደርጉት ከነበረው እንቅስቃሴ ፋርዘር ሂዶ ልጁ ኢትዮጵያን ያስተዋወቁበት መንገድ በጣም አፕሪሼት አድርጋለሁ። ከዚሁ ጋር ተያይዞ ግን እኔ ላነሳው የምችለው የምፈልገውና የምወደው አንድ ነገር ቢኖር ምናልባት ከጎኑ የነበረውን ይሄ በጣም ሰልፍለስ ነው ብዬ ነው የማስበው አዶናይ የሚባል ልጅ የሱን ድርጊት በማስመልከት የታዘብኩት ነገር ነው። ልጁ ከዚህ ኢቨንት ላይ ራሱን መሸጥ ይችል ነበር፣ ግን በጣም ሃምብል ሆኖ በጣም ማለት ልጁ በባህሪው የዋህ አይነት ነገር ምናምን ነገር ነው ይመስለኛል እንደዛ። ግን በቃ ራሱን እንትን ለማለት ሲሮሯጥ አላየነውም። ነገር ግን እንግዲህ የኢትዮጵያ ሕዝብ ለዚህ ይሄ የአይሾ ስፒድ ለሚባለው ልጅ ምናልባት የኢትዮጵያ በመንግስትም ደረጃ 310 ሚሊዮን ብር ከፍሎ ካመጣው ወይም ደግሞ ፕሮሞት እንዲያደርግለት ኢትዮጵያን እንደዛ ያው በዛች ሰዓታት ውስጥ ወይም ደግሞ አዲስ አበባ ማለት ነው እንደዛ እንዲያደርግ ለዚህ ልጅ ከተከፈለው የራሳችን የሆነውን ልጅ በራሳችን መጠቀምና በራሳችን ልጅ ዓለምን ዙሮ እንዲያስተዋውቅ ማድረግ ስንችል አዶናይን ምን ያህል ሰባብረን እንደጣልነው ግን የቅርብ ጊዜ ትውስታችን ነው። እና እኔ በጣም አይ ፊል ግሬት ሶሪ በጣም ያዘንኩበትኝ ልጁ ትንሽ ብር ማግኘት ጀመረ ብለን ትንሽ መንቀሳቀስ ጀመረ ብለን ምሁራኑም ሁሉም ተነስቶ ተረባረበበት። እኔ ኤግዛክትሊ ልጁ ምንድነው የሰራው ፋውል ቢባለው በቃ መልስ የላቸውም ሁላ ማለት ነው። እንግዲህ ማለት ሰግጥ ማለት በቃ ኦሬዲ ማንንም አታዳምጥ ዝም ብለህ ስራ ላይ ፎከስ አድርግ ማለት እንደሆነ እኮ ጠፍቷቸው አይደለም እነዚህ አማርኛ ዶክተር ነን ምናምን ነገር የሚሉትም ማለት ነው። ግን በቃ ኢትዮጵያ ውስጥ እንደ ማንነቱ ነው የተቀመጠ ይሄ ምንድነው አልወጋም ያለ ኮንክሪት የሆነ አንድ ችግር አለ። እሱ ምንድነው ምክንያት የክፋት የተንኮለኝነት በወንድሙ ማደግ ማይደሰት በቃ ማንነቱ ነው የቀጠለ ጉዳይ ነውና ይሄ ቢቀረፍና ይሄ ቢድን እኔ በጣም አም ሃፒ ቢኮዝ አዶናይ የሄደበት በነበረው ፍጥነት አትሊስት እንደዚህ ልጅ እንኳን ባይሆን የራሱን ተጽዕኖ ፈጣሪነቱን ተጠቅሞ ኢትዮጵያን ማስተዋወቅ ይችል ነበር። ግን ልጁን ለመስበር የሄድንበት ርቀት ኮሜንቶቻችን ብዛታቸው ምናምን በቃ በጣም ከሚሰራቸው ጥሩ ነገሮች የሚታዩን መጥፎ ነገሮች ናቸው። የሱን ጥሩ ነገር ማንም ፕሮሞት ሲያደርግለት አይተን አናውቅም። እንግዲህ ብሔሩ ምናምን ነገር አይ ዶንት ኬር ነው በቃ አሁን ኢትዮጵያዊ ነው ልጁ። ስለዚህ እየሰራም ያለ አዲስ አበባ ነው። ምናልባት ገቢውንም እያገኘ ለጥሩ ነገር እያደረገው ያለም ለኢትዮጵያ መንግስት ነው፣ ለኢትዮጵያ ሕዝብ ነው። እንደገናም ደግሞ ለአዲስ አበባ ላይ ነው በብዛት እየተንቀሳቀሰ ያለው። ልጁ ሰው ነው። ሚስቴክ ቢሰራ እንኳን አፍተሮል ሚስቴኩን የሚያስተካክልበት መንገድ ራሱን የቻለ መንገድ አለው። ግን ኢቭን የታላቁ ሩጫ ላይ አንድ ምንድነው ጋርድ አቆመ ብለን ምን ያህሎቻችን ልጁን ስንሰድበው እንደነበረ ምን ያህል በቃ እሱን ማለት ኢንከሬጅ ማድረጉ ይቅር ግን ሰብሮ ለመጣል ሄድንበት ርቀት እኔ አም ሶሪ። ትናንትና ግን ይሄ ልጅ በሚያዘጋጀው ኢቨንት ላይ አንድ ሰው እንኳን አፉን ይልቁንም ልጁ ላይ ሳይሆን አይሾ ስፒድ የሚባለው ላይ ሳይሆን ሰው ሲዘባበት የነበረ ወይም ኮሜንት ሲያወጣ የነበረ ኢትዮጵያውያን ሆነው እንግሊዘኛ በሚናገሩት ነው ሲያራቅቅ የነበረ which is በእንግሊዘኛ ኮሜንት አርግ ብትለው እንኳን ማያደርግ ማለት ነው። በኢትዮጵያውያን እንግሊዘኛ አለመቻል ሲመጻደቅ የነበረ እጅግ በጣም የተረገመ ትውልድ ማለት ነው። አፍተር ኦል የራሳችን የሆነ ቋንቋ አለን። እንግሊዘኛ አለመቻል ሙቀት አይደለም። አይ ኖ በደንብ እንግሊዘኛ ብንችል ከዓለም ጋር ያስተዋውቀናል፣ ያግባባናል ኢዝሊ በደንብ ነገሮችን
ኮሚኒኬት እንድናረግና እንድንሸጥ እንድንለውጥ ያደርገናል። ነገር ግን እሱን እንኳን ራሱ ፕሮፐር የሆነ ፋሲሊቴት ተደርጎ እንድንማር ወይም ቋንቋው እንዲስፋፋ አልተደረገም። ባልተደረገበት ሁናቴ ግን እንግሊዝኛ አልቻለም ብሎ ልጁን አብሮት የነበረው ልጅ ሲያጣጥሉት ምናምን ሳይ እኔ ምን አይነት የተንኮለኝነት ምን አይነት ፒፕል ይሆን እንደሆነ የኢትዮጵያ ሕዝብ እንግዲህ ፈጣሪ ሆኖ ብዬ ነው ማስበው። በቃ በዚህ ያህል ርቀት ሰዎችን ለመጣል ምን ሄድበት ርቀት እጅግ በጣም ስር የሰደደ ሆኗል አሁን ማለት ነውና አንድ ነጭ ወይም ደግሞ አንድ አፍሪካዊ አንድ የተለየ ሀገር ሲሆን ግን ቋንቋውንም ስለማንችለው ሊሆን ይችላል። ኦፍ ኮርስ በእነሱ ቋንቋ ተናግሮ እነሱን መሳደብ አጥንት መስበር ስለማንችል ሊሆን ይችላል። ግን ዝም ነው የምንለው እና እኔ ልጁ ክፋት አድርጓል እያልኩኝ አይደለም። አይሾ ስፒድ ይልቁንም ኢትዮጵያን አስተዋውቋታል። እሱም ግን ብዙ ነገሮችን ተጠቅሞበታል። ብዙ ነገሮችን አግኝቷል። ዛሬ ወደ ግብጽ ሄዷል። እንዳልኳችሁ ኢትዮጵያ ሲመጣ 11 ሀገሮችን አዳርሶ 12ኛ ሀገር ነው ኢትዮጵያ ውስጥ የገባ። 12ኛ ሀገር ኢትዮጵያ ሲገባ ግን ፈርስት ታይም በዚህን ያህል ቁጥር ፎሎወሩ ሲጨምርና የቪው መጠን ሲጨምር ፈርስት ታይም ነው ያለ እሱ ራሱ ስንሰማው የነበረው ላይቭ ማለት ነው። የኢትዮጵያ ሕዝብ ቁጥር አለ። እሱነን ቁጥር አንዳንዶቻቸው ፎሎ አድርጉት ወይም ሰብስክራይብ አድርጉት ስንላቸው እንኳን ወይም ሲባሉ እንኳን ኦኬ ሊጠቀም ሊሆን ይችላል ብር ሊያገኝ ሊሆን ይችላል በሚል ሐሳብ ብቻ እኮ ነው ማናደርገው ማለት ነው። ወይም ደግሞ አዶናይን ባን ሲያስደርጉበት የነበሩት ኢትዮጵያውያን ናቸው። ሞቲቫቸው በቃ አዶናይ ብር ሊያገኝ ነው ሀብታም ሊሆን ነው። ከዛ ውጭ ምንም አይነት እንትን የላቸውም። እና እኔ ምን አይነት ጭንቅላት ነው ምን አይነት እብደት ውስጥ እንደገባን ምን አይነት ይሄ የምቅኘት የሚባለው ሰይጣን እንደገባብን እኔ መግለጽ ሁሉ እስከሚያቴ ድረስ ማለት ነውና ይሄን ፕሊስ ብንተው በቃ አንድ ሰው ስላደገ በጎናችን ያለ የሆነ ነገር ካደረገ አትሊስት እንኳን ዳይሬክት ብር ባይሰጠን እንኳን የሥራ ዕድል እንዲፈጥርልን መልካም አጋጣሚዎችን ይከፍታል። ስለዚህ ባናበረታታው ደግሞ ባንሰብረው በቃ ዲስከሬጅ ባናደርገው እሱን መልካም ነው እላለሁ። እንዲሁ ኔጌቲቭ ነገሮችን እያወጣን ብቻ የሆነ ሰው ላይ እየተንጠለጠለ የምናደርገው ነገር እጅግ በጣም የሚያስተዛዝብን የሚያሳፍር ነው። ይሄ ራሱን የቻለ ትልቅ ኢሹ ነው። ትልቅ እንዳልኳችሁ የሰበሰብናቸው ብዙ ነገሮች አሉ። እነዚህና መሰል ነገሮችን ከባለሙያዎች ጋር እያቀረበን ለመወያየት ኦልሬዲ የስቱዲዮ ግንባታ ጨርሰናል። ሁሉንም ነገር ጨርሰናል። በቅርቡ ባለሙያም እያስገባን እንደዚህ አይነት ነገሮችን ትምህርት የምንሰጥበት ማህበረሰቡ እንዲታነጽ የራሱን ትምህርት የሚወስድበት የሚሆንበት ተቋም እየገነባን ነው ያለነው። ስለዚህ እስከዛው ድረስ ግን እንደው ማህበረሰቡ አንድም ሰው ሁለትም ሰው ይየው ግን የሚያየው ሰው ነገሮችን ከፖዚቲቭ ቢያየው ማለት ነው። ነገሮች ሲደረጉ ወይም ደግሞ የሆነ ሰው ሲመጣ መጥፎ የሆኑትን አበረታቱ እያልኩኝ አይደለም። ግን ኢንቴንሽናሊ ምንድነው ምክንያት ብትለው ምክንያቱ እንኳን የሌለውን ሰው ጠልፎ ሲጥለው ወይም ደግሞ ሲጥለው በቃ ሲወግረው እሱ ነው እኔ ያሳዝነኛልና የአዶናይም በዚህ ደረጃ መንቀሳቀስ የሚችል ልጅ ነው። ልናበረታታው ይገባል። ሂዝ ሃምብል በሱ ደረጃ እንኳን ባይሆን አይ ቲንክ አይሾ ስፒድ የሚባለው በዓለም አራተኛ ወር ሶስተኛ ተጽዕኖ ፈጣሪ የፎሎወር እና የሰብስክራይብ መጠን ያለው ልጅ ነው። ግን የኛም ደግሞ 120 ምናምን ነገር 130 ሚሊዮን ህዝብ አለን እና አዶናይን 20 ሚሊዮን እንኳን ሰብስክራይብ ቢያደርግለት ኢፌክቲቭሊ የስማርትፎን እና የሶሻል ሚዲያ ፕላትፎርም ተጠቃሚ እንኳን 20 ሚሊዮን አለ ተብሎ ቢታሰብ እዛ ይበልጣል። ግን 20 ሚሊዮን እንኳን ሰብስክራይብ ቢያደርግለት አዶናይ ምናልባት የሚያገኘውን ብር የሚያገኘውን ነገር መልሶ የሚያደርገው ለዛው ለኢትዮጵያውያን ነውና ግድ የላችሁም ብዙ ምቀኛ አንሁን። እንደዚህ አይነት ነገሮችን አውጠን ብንጥላቸው ለኛም ከካንሰር እንድናለን እንጂ ይሄ እንደዚህ አይነት ኔጌቲቭ የሆነ ነገሮችን ወደ ውስጣችን ባስገባናቸው ቁጥር ባድ የሆነ ምግብ ከመመገብ የበለጠ ነው የሚጎዳን ይላሉ ጤና ባለሙያዎችና እኛም እንደዚህ አይነት ነገሮችን እያወጣን እየጣለን መልካም ነገሮችን ብቻ ብንከተል ወይም ብናደርግ ብዬ አስባለሁ። ከዛ ውጭ ግን ሁለተኛው ምልከታዬ ምንድነው ሴቶች ጋር የተነሳ አንዳንድ ትንሽ አወዛጋቢ ጉዳዮች አሉ እና እቺ የሚስ ወርልድ የምትባለዋ ወይም ደግሞ ሀሴት የምትባለዋ ከሚስ ወርልድ በተካሄደው ሁለተኛ የዓለም ሚስ ወርልድ ሁለተኛ ደረጃ ይዛ እንደወጣች ይታወቃልና ትናንትና አብረው ራት ስትበላ ለረጅም ሰዓት አይተናታል። እንግዲህ እሷ የሰጠችውን ምላሽ
በጣም ፕራውድ ሲያደርጉት ምናምን ነገር አይቻለሁኝና የኢትዮጵያ ሌሎችን ሴቶች ለመውገር የሄዱበት ርቀት አሁንም ትላልቅ ሰዎች ጭምር ማለት ነው ማየው ማለት ነው። ሌሎች ኢትዮጵያውያን ሴቶች ቢሆኑ እንደዛ ያደርጉም ነበር፣ በቃ አብረው ለመተኛት ይሽቀዳደሙ ነበር ምናምን የሚል ሩጫ የስድብ ናዳ ሲያወርዱባቸው እንዴ ሲጀመር ይሄ የሴተኝነት አዳሪ ወይም ደግሞ ተጽዕኖ ፈጣሪዎችን ማጥመድ በኢትዮጵያ አልተጀመረም። እንዲሁም ኢትዮጵያ ውስጥ ረሃቡ፣ ችግሩ፣ መከራው እያስገደዳቸው ወደዚህ እንዲገቡ ያደርጋቸዋል እንጂ የራሳችን የሆነ ስብዕና አይዴንቲቲ በጣም ጥብቅ የሆነ ነገር አለን እና እሱን እንዲሁም በጣም በዛ ደረጃ እንኳን ሲሄዱ ረሃባቸውን ችግራቸውን ችግር አድርገው ብዙ ጊዜ አርፈው ሲቀመጡ ነው የምናያቸው እና የኢትዮጵያ ሴቶችን ቢሆን በዚህ ደረጃ ወርደው የዚህ ልጅ ማወራረጃ ወይም ደግሞ ሊሰደቡ አይገባም። የኢትዮጵያ ሴቶች ብዙ ጊዜ በጣም በሚታወቁት የራሳቸው ክብር አላቸው በተጋዳይነታቸው። እንደገናም ደግሞ ኢትዮጵያን አሳልፈው ባለመስጠት በሀገር ፍቅር ነው የምናውቃቸው አይደል ከነጣይቱ ጀምሮ እና በዚህ ደረጃ ወርዶ ሊሰደቡ አይገባም። የኢትዮጵያ ሴቶች ማክበር በጣም ተገቢ ነው ብዬ አስባለሁ። ቢኮዝ ከብዙ ነገር ማለት ነው እና አንዳንድ ሰዎች አሉ ዝም ብለው በቃ ይሄ ኮሜንት ማድረግ መሳደብ ምናምን እንጀራቸው የሆነ ልማዳቸው ነው። አንዳንዴ ከዛ ብንወጣ ጥሩ ነው ብዬ አስባለሁኝ። እጅግ በጣም ወዳችኋለሁ ይሄን ለማለት ነው። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለሌሎች አጋሩን። ውድ አድማጭ ተመልካቾቻችን ባይ ባይ እንላለን።